ሰላም ሰላም፣ እንዴት ናችሁ? ውድ ቤተሰቦቻችን ደህና ናችሁ ሆይ? አለን እግዚአብሔር ይመስገን። እንዴት ናችሁ? ለእኛ እንግዲህ እግዚአብሔር ይመስገን። ዛሬ ማሳያችሁ ይህንን የመሰለ ጽድት ያለ የአትክልት ፓስታ አሰራር ነው። ውዱ ባለቤቴ እንግዲህ ለሁላችንም የሚሆን አሪፍ ቶሎ የሚደርስ ፓስታ በአትክልት ነው ማሳያችሁ። እንግዲህ ቅዳሜና እሑድ አልበቃኝ እንዳለ ታውቃላችሁ። ስለዚህ ከስራ እንደተመለስኩኝ አጋጣሚ እንጀራ የለም ነበር እና ቤት ውስጥ ከዛ እንጀራ እስኪጋገር ደግሞ ፓስታ ልስራ ብዬ ተነስቼ ፓስታ እየሰራው ነው። መቼም እኛ ቤት እንጀራ ከሌለ ፓስታ አይሰራም። ለማለት ታዲም ያን ያክል እንጀራ ካለ ፓስታ አይፈልግም አይመርጠውም። እና ግን አሪፍ ሆኖ የተሰራ ደግሞ የአትክልት ፓስታ ደግሞ በጣም ነው የሚወደው፣ በጣም ነው ደስ የሚለውና በቃ ስገባ ወዳውኑ ገና ስለነበረ የአትክልት ፓስታ ልስራ ብዬ ተነሳው። በመሀል የልጄ ደግሞ ቶሎ የሚደርስ ነገር ኩከር በወተት ነበር የሰራሁለት። በነገራችን ላይ ኩከር አሁን እንደ አጋጣሚ ነው የተጠቀምኩት፣ ቶሎ እንዲደርስ ለፍጥነት ነው እንጂ ተፈጥሮውን የአጃ ነው የምሰራላት። አጃው ይሄ የለም የራሱ የተፈጥሮ ይሄ አሁን በኬሚካል ፕሪዘርቭ የተደረገ ነው፣ ግን ያኛውን ነው ማስጠቅማት። አጋጣሚ ግን ለአንዳንድ ነገር ለችኮላ ይሆነኛል ብዬ ገዝቼ ስለሆነ ነው። እንግዲህ ኩከር በወተት በሙዝ ጋር በጣም አሪፍና ክብደት በጣም ያስጨምራል። ክብደት ለመጨመርም በጣም ቆንጆ ነው። እንግዲህ ለልጆቻችሁ እንደዚህ አድርገን ቶሎ የሚደርስ ነገር መስጠት እንችላለን ማለት ነው። እኔን ቀለል አድርጌ ትንሽ ነው የሰራሁላትኝ የነበረውና እሱን በመሀል እየሰራሁ ነው። ምክንያቱም በደንብ ከበላች ነው እኔ መስራት የምችለው እንጂ ማማ በደንብ ካልበላች ጡት እያለች አታስቀምጠኝም አታሰራኝም። እና እሱን መጀመሪያ እንደዛ አድርጌ ሰራሁኝ። ስለዚህ የሚያስፈልገኝን ግብአት ደግሞ መሰብሰብ ጀመርኩ ማለት ነው። እንግዲህ ጥቅል ጎመን፣ ካሮት፣ ሽንኩርት ነው እኔ የተጠቀምኩትኝ እና እሱን መላጥ ጀመርኩ። ቤተሰቦች እንግዲህ ታዴ መጥቷል። የሚገርመው ነገር እኩል ነው አሁን የገባ ነው። እኩል ገብተናል። እንግዲህ እኩል ገብተን ግን እኔ ተነስቻለሁ። በነገራችን ላይ ትራንስፖርት ስመጣ በጣም ድክም ብሎ በቃ ቤት ገብቼ መተኛት ብቻ ነው የሚታየኝና ግን ገብቼ እዛ በኋላ ደግሞ የምሰራቸው ነገሮች በቃ እኔ እንጃ ከየት እንደሚመጣ ኢነርጂ አላውቅም። አንዳንድ ጊዜ በቃ አእምሮዬ በቃ መስራት ከፈለኩኝ እንደዛ ደግሞ ቤት ስገባ ሌላ ኢነርጂ። በተለይ የሚገርሟችሁ ነገር በቃ ሲኖራችሁ ደግሞ አላቅም እኔ በቃ ቤት እኮ እዛ ልመጣ ስል በቃ ቤት ይሄን እሰራለሁ ብዬ ስኬጁል አውጥቼ ፕሮግራም አውጥቼ መጥቼ ማለት ነው። ልክ ቤት ስመጣ ማማ ጋር እሷን ማጥባት ስጀምር ትሪት ማድረግ ስጀምር በቃ እረሳዋለሁ ስራውን። በቃ እሷ ጋር ማአት ጊዜ ማለት ነው ሳላስበው ሰዓቱ ሂዶ አገኘዋለሁ። እና ልጆች በጣም ነው የሚያሳንፉት በቃ እና ይኸውላችሁን ስትረብሸው እንግዲህ እኔ ካለው ድምፄን የምሰማ ከሆነ አትቀመጥም እና መጥቶ ለእኔ ሰጠኝ። እኔ ደግሞ እየሰራው ስለነበረ ለጊዜው ነው እንጂ እኔ ለመስራት አይመቸኝም። ግን በቃ እኔን ካየችኝ ድምፅ ከሰማች በቃ እዚህ ጋር ደግሞ እንደምታዩትኝ ታዴ ሲነካኝም ሆነ ሲስመኝም ሆነ በቃ አትወድቤ እንዴት እጃን እንዴት እንደምገፋው በቃ ተዋት እያለች ነውና ልጆች እኔ እንደ ልጅ ያለ የሚያስደስት ነገር ያለ አይመስለኝም። በቃ ይኸው አትንካት ምን አትበላት ነው በቃ የምትለው እና እሱ ደግሞ ይኸውልህ እሷን የምታደርገው ሪያክሽን ደስ ስላለው 10 ጊዜ ይስበኛልና ምንም ማድረግ አልቻልኩም። እሷን እንግዲህ ውሰዳት እያልኩ ነው። ብታለቅስም እሷ ደግሞ በቃ እሺ አትልም። እኔ ጠፍቼባት ስለምውል ነው መሰል አላቅም። እኔ ድምፄን ከሰማች በቃ እኔ እሷ ጋር ነው የሚሄደው ትላለች። አንዳንድ የሚገርማችሁ ነገር ስራ የያዘ ሰው ጋር ነው በቃ ልሂድ የምትል። አሁን እኔ ስራ ባልሰራ ኑሮ ምናምን አትመጣም አንዳንድ ጊዜና አሁን ምንም ማድረግ አልችልም። እንደምንም ብዬ ለታዴ ሰጠሁትኝ እንዲወስዳት ብዬ። ስለዚህ እኔ ምን አደረግኩኝ? ውሃ ጥጄ ነበረ፣ ፈላ። በጎን ፓስታዬን ቀቀልኩኝ። ከዛ በኋላ ማጥለል ጀመርኩኝ። ከዛ መከታተፍ እንደገና ጀምሬ ያስፈልጉኝ ግብአቶች ደግሞ ቅመም በጣም አለ። እንግዲህ እግዚአብሔር ይመስገን እናቴ አዘጋጅታ የላከችልኝ ቅመም አለ። እስካሁን ያን ቅመም ነው የምጠቀመው። በጣም ብዙ አድርጋ ነበር ልካልኝ የነበረው። እሱን ነው የምጠቀመው። እሱ ደግሞ እንዴት እንደሚያጣፍጥ በቃ ለሁሉም ነገር በቃ ወሳኝ ነገር ነው።
አትክልት የአትክልት ፓስታ ስንል አትክልቱን መጨመር ይቻላል። እኔ የተጠቀምኩት ባይሆን ጥቅል ጎመኑንና ካሮቱን ነው ጨምሬ የተጠቀምኩት። ቤተሰቦቼ እንግዲህ ይሄን ቪዲዮ እያያችሁ ላይክ ያላረጋችሁ ካላችሁ ቪዲዮን ላይክ አድርጉ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ያስቀምጡልኝ፣ እጠብቃለሁ። ማይ እንደዚህ አድርጊው፣ እንደዚህ ጨመር፣ እንደዚህ ቀነስ የሚሉ ነገሮችን ቀበል ፈልጋለሁ ቤተሰቦቼ። ስለዚህ ዛሬ እንግዲህ እኩል ነው የገባ ነው፣ ግን እኩል ነው ገብተን እንግዲህ ሰርቼ ነው ቶሎ ይደርሳን ብዬ ስላሰብኩኝ ነው እንግዲህ ያውራት በሉትኝ። ከዛ በመሀል የውላችሁ ማማ ምንም ስትረብሽ በቃ ተዋት ምናምን ብዬ ገባች። የውስጥ የእቃውን እንዴት አድርጋ እንደምትጥል እኔ የምላችሁ ግን ቤተሰብ ወንድ ልጆች ብቻ ናቸው የሚረብሹት የሚባለው ነገር ግን እንዴት ነው ታምኑበታላችሁ? እኔ አላቅም፣ እኔ አላምንበትም። እኔ ምክንያቱም ማማ ጋር እያየሁ ያለሁት ነገር እንደዛ ስላልሆነ ነው። የወንድ ልጆች ብቻ ናቸው በቃ በጣም የሚያስቸግሩት፣ በጣም በቃ ይባላል እቃ የሚጥሉት የሚያነሱት። ይኸው እንደምታዩዋተኝ እሷ አንዴ ውስጡን ትጥላለች፣ አንዴ እቃውን ደስ ትላለች። እኔ ሴቶችም ይረብሻሉ ባይለኝ እንግዲህ እስኪ እናንተስ ምን ታስባላችሁ? እኔ ብቻ ነኝ እንደዛ ምለው ወይንስ ማይ የወንድ ልጅ ደግሞ ከዚህ በልጣን ብላችሁ ታስባላችሁ? አላቅም። እንግዲህ ወንድ ልጅ ስለሌለኝ እንግዲህ የማማን ነው እያየሁ ያለሁት። እንግዲህ ቁምስቅ ላይ ነው እቃውን ረዛ ታደርጋለች። ቁምሳጥን የሷን የልብስ ቁምሳጥን ደግሞ ከፍታ ልብሱን ትጥላለች። እቃም እንደዚህ በቃ መክፈት ትችላለች። አጋጣሚ ሆኖ ቁልፉን ደግሞ አንዴ ትነቅለዋለች፣ ወደዛ ትጥለዋለች። እና በጣም ነው እኔ የከበደኝና እንዲህ ሴት ልጅ አትረብሽ የሚባል የለ እንዴ ይላለሁኝ። እስኪ እንግዲህ ደግሞ እናንተ የምታውቁትን ደግሞ ኮሜንት ላይ ያሳውቁኝ ቤተሰቦቼ። ከዛ ማቁላላት ጀምሬያለሁ። የሚገርማችሁ ነገር ስቶቭን በጣም ነው የምፈራው። በቃ ከኔ አጠገብ ስትሆን ስቶቭን እንዳትነካ ብዬ፣ በእርግጥ ይሄኛውን ስቶቭ ክፍት አላደረግኩትም፣ ግን በቃ በጣም ፈራለሁኝ። በቃ ስቶቭን ብትይዘውስ ደግሞ አሁን ምንድን ነው አዲስ ነገር ትፈልጋለች። ስቶቭን መክፈት መዝጋት ለምዳለች። ይሄ ሱኬት ሲነቀል ሩጣ ትሄድና ትከፍታለች፣ ትዘጋለች። እና አሁን በቃ ኩሽና ያለው ነገር ቶሎ ስትገባ ሰክተን ነው አጥፍተን ይሄ ሶኬት ነቅለን የምናስቀምጠው ማለት ነው። እና በቃ በጣም ነው የሚያስቸግረኝ። በጣም ነው የተቸገርኩት። እና እዚህ ጋር ደግሞ እንግዲህ ሰላምም ሌላ ስራ እየሰራች ነው የነበረው እና ታደግ ነበር ማማን ይዟት የነበረው። እሱም እምቢ ስትለው ወደ እኔ መጣችኝ። ይሁን እንዴት እንደምታደርገኝ አዴ ስቶቭን ትነካለች፣ አዴ ዘይቱን ትጥለዋለች። ይኸው በተወደደ ዘይት። ይሄ ደግሞ ደፍታ የስንት ጊዜ አስቤዛችንን እንግዲህ ልንከስር ነበረ። እና ብቻ ግን ልጅ ይዞ ስራ በጣም ከባድ ነው። እኔ የተረዳሁት ነገር እኔ አላውቅም። እኔ ስኖር ደግሞ የሚገርማችሁ ነገር እኔ ስኖር ነው እንጂ ሰላም ጋር ስትሆን በቃ በስርዓት ቁጭ ብላ ነው የምትውለው። እና ሰላም ስትነግረኝ ቁጭ ብላ እኔ እሰራለሁ አለችኝ። እና እናት ሲያዩ ይቀብጣሉ የሚባለው ነገር ግን እውነት ሳይሆን አይቀርም። እንዴት ነው ቤተሰብ ልጅ እናት ሲያዩ ይቀብጣል ይመስለኛል። እና እሱ ነው ይሆናል እኔን አታሰራኝ ያለችው። ከዛ በስተመጨረሻ እንግዲህ በደንብ አሪፍ ሆኖ ተንተክትኳል፣ በስሏል። ይኸውላችሁ የሚገርማችሁ ነገር ምንም እኮ አታሰር፣ ወደዛ መልሳ ትመጣለች። በቃ የተከለከለችውን ነገር ደግሞ እዛው ነች። እኛስ እንደዛ አይደለን ለነገሩ ማለት የተከለከልነው ነገር ላይ መሄድ እንፈልጋለን፣ ማግኘት እንፈልጋለን። ለምንድን ነው ግን ማለት ከበፊት ጀምሮ ሔዋን እና አዳም አትብሉ ያለውን ዕፀ በለስ በልተው ነው አትብሉ ስለተባሉ ያን ነገር ምን ይሆን እያሉ የቀመሱትና እኛም እንደዚሁ ነን። የእነሱ ልጆች ስለሆንን ነው መሰል ሆነ ነገር በቃ አታድርጉ። አሁን በሃይማኖታችን አለ አይደል እንዲህ ህግና ስርዓት የሚባል አለ። ግን እኛ ሁሉንም ህግና ስርዓት እያከበርን ነው? አላከበርንም። እንደውም ህግና ስርዓቱ የሚከለክለንን ነገር የምናደርግ ነው የሚመስለኝ። አላቅም በቃ ሁሉ ነገር ከዛ ጋር ይገናኛል መሰለኝ። አድርጉ እኮ ብንባል የማናደርገው ነው። ለምሳሌ ህጉና ትእዛዙ አለ። ትእዛዙ አታድርጉ ነው አይደል እንዴ? ህጉ ምንድን ነው? አድርጉ ነው የሚለና ግን ምንድን ነው እያደረግን ያለ ነው? ትእዛዙን አታድርጉ የሚለውን እናደርጋለን፣ አድርጉ የሚለውን አናደርግም። እና በጣም እኔ ይሄ ነገር በጣም ይገርመኛል። እና ህፃናትም የሆነ ነገር ስንከለክላቸው እዛው ነው መጥተው እኛም የሆነ ነገር እንደዚህ ተው ምናምን የተባልነውን ነገር ላይ እዛው ነን መልሰን። እንግዲህ እግዚአብሔር ልቦና ይስጠን። እንግዲህ ሌላ ምንም ባልልም ሁላችንም እንትን ነው። እኔ በበኩሌ እንደዛ ነው። እና
ይኸው እንግዲህ በቃ ማማን ጋር የማማ ጋር የተያዘ ማማን ይዤ ነው እንግዲህ ፓስታ በአትክልቱን የሰራሁትኝ። ብቻ ምንም ይሁን መጨረሻው አሪፍ መሆኑ ነው የሚታየው። እንግዲህ ጣፋጭ ፓስታ በአትክልት ለመስራት ነው ያሰብኩትኝ። ምክንያቱም ታዴ ፓስታ ላይ ብዙም አይደለም፣ ግን በአትክልት ቆንጆ ሆኖ ከተሰራ ይበላል እና እሱ እንዲበላ ደግሞ በጣም ብዙ ጥረት እያደረግኩ ነው። ቅመሞችን ጨምሬያለሁኝ። ከዛ ፓስታውን አንድ ላይ አድርጌ አዋሃድኩት ቤተሰቦቼ። ስለዚህ በጣም አሪፍ የሆነ ፓስታ በአትክልት እንደሚሆን አልጠራጠርም። ቤተሰብ ያልሆናችሁ ካላችሁ ደግሞ የደወል ምልክቷን በመጫን ቤተሰብ ሁኑ። እይታችን በቃ ቀዝቅዞ ቀረ ቤተሰብ። እስኪ ላይክ አድርጉ በደንብ። በስተመጨረሻ ፓስታ በአትክልት ደረሰ። እንግዲህ ለታዲ አቀርባለሁኝ። እኔ እንኳን ተረጋግቼ መብላት የማይታሰብ ነገር ነው። እኔ ወይ ማማ ካልተኛች ወይ ሰላም እንደዚህ ካልያዘችልኝ፣ ሰላም አንድ ላይ ምን በላ ከሆነ ደግሞ ካልተኛች ልጅ ይዞ ሲበላ እኔ አላቅም፣ የበላሁትን ራሱ አላቅም። እና ታዴ ደግሞ በጣም ርቦት ስለነበረ እሱ እንዲበላ አድርጌ እኔ ማስተካከል ያለብኝን ነገር ላስተካክል ሄድኩኝ እና በቃ አሪፍ አድርጌ ነበር የሰራሁት። እንግዲህ ልጅ ሲኖር በቃ ምግብ በነገራችን ላይ ማማ እንድትበላ ራሷ እናደርጋለን። ለምን ልጆች በራሳቸው እያቦኩ እየጣሉ ሲበሉ በጣም አሪፍ ነው። በእርግጥ አሁን ትንሽ ማስለመድ ያለብኝ ነገር በማንኪያ እንድትበላ ነው ማድረግ ያለብኝ። ምክንያቱም በእጅ ሁሌ ንጹህ ላትሆን ትችላለችኝ እና በማንኪያ ብትበላ ቆንጆ ነው። አሁን በማንኪያ ነው ማለማመድ የቀረኝ። በማንኪያ ስሰጣት ደግሞ ብዙ ማትበላውን ማንኪያውን ትጫወትበታለችኝ እና እሱ ትንሽ ይቀራን። እሱን ነው ማለማመድ ያለብኝ። ሌላው ግን በቃ ስንበላ እንደዚህ ጥላ ምን ብላ ነው የምትበላው። እንደዛ ሲሆን አሪፍ ነው። አንደኛ እጃቸውን ያፍታታሉ፣ እጃቸው ይለምዳል በራሳቸው ማድረግ እና ደግሞ ምግብም አያስቸግሩንም እና ያን ስላሰብኩኝ እሷን ለማስለመድኝ በማንኪያ ማለት ነው በእጅ እግዚአብሔር ይመስገን በእጅ ለምዳልኛለችኝ። ይኸውን እስከ መጨረሻው ስላያችሁልኝ ደግሞ አመሰግናለሁ።